እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ጎንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ውሉን የቀራችሁ በሸዋ ከተማ ያገር ዋርካ ሲወድቅ ከቶ ምን አላችሁ? የቦረናው ዓሊም የገነቴው ማርዳ የደጋጎቹ ልጅ የወሎ አይነኩሌ ቁመናው ጀርጋዳ ፈትፍቶ የሚያጎርሰው ዒልም እንደ ፍሪዳ የተሽሞነሞነው ከታች በሀድራው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት ደግሞ እንደነጫሌ ደግሞ እንደ ሼህ ኦዳ ወሎን ያህል አገር ቦረናን ያህል ቤት በመሻይኽ ኪታብ አገርና ማጀት ሰርቶ እየሰጣችሁ ከደባቴ ቀዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቂራት እያስነበባችሁ ምን ነው ጀማው ሁሉ ቀለሙን ሳትይዙት ቀልብ እንደነካው ሰው ተወጀበጀባችሁ። በጨለማው ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው እሰጣለሁ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አኩርፎ ዙልሙን ተጠይፎ ደጋግ ሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ ማለዳው ውሽንፍር ቀኑ ጨለማ ነው። በወሎች ዘንዳ በወልዮቹ ቤት ይኸው ዛሬም ድረስ እየተነገረ አለ ኪታባችን የእቅራችን ፊደል ሰው ነው መጀመሪያ ሰው ነው መክተሚያችን። ይሄ ገልቱ ዘመን ብቅና ፍሬው ስንዴና ገበሎ እየተዛነቀ በየሰርጣ ሰርጡ እንባጮ ዋርካ ላይ እየተደለቀ ዙልማ ላይም ብሎ የዛውያው ሰንደቅ ምስለኔው ወደቀ። የዘረኝነት ጉጥ የሃይማኖት ጠገግ ያድሎ ክፉ ደዌ ነግሶበት ባገሩ ውሸት ጌጥ ተደርጎ ከድሃው ጭጎት ስር እስከ ንጉሥ እልፍኝ በመስተናበሩ ይሄው በዚህ ሰሞን የሀበሻ ሊሞች ዱንያን ተጠይፈው ሞቱን አቅፈው ሳሙት ለሐቂቅ አደሩ። እኒያ ደጋጎቹ በየበረሃው ላይ በደረሳነት ሐቅ አንጀታቸው ታስሮ በረሃብ ተወግሮ ነበር ንየታቸው ከዱንያ ደግስ ጋር የተጣላ ኑሮ። እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸራ ነበር ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር ንየታቸው። እየተሰደዱ እየተወገሩ ጀማውን መኻደም ነበር መንገዳቸው። ሰውን እየሰሩ ሰውን ማንገስ ነበር ነገረ ስራቸው። ጫሊ ጎንደጎራ ቃሉ ጀማ ንጉስ ዑመር ይላል ዛሬም ኪታባቸው። አባትነት ማለት ለሀገር የተሰጠ ለወገን ለዘመድ ለመንገደኛ ሰው ለባዳ ድንገቴ መሆኑን ነገረን መሆኑን አስረዳን የደገሮቹ ልጅ የገታው ባለሟል ሼህ ዑመር ገነቴ። እንዲህ ወደ ራያ እንዲህ ወደ የጁ ደግሞ ወደ ቃሉ ደወይ ረህመቶ ታሞ ከረማሉ አሽረው እያለ ዑመር ጋር ተኝቶ እሱ የቀደረው የወሰነው ነገር አይታለፍ ቀኑ። ምን ሰውን ቢወዱት ከሞት ያስጥሉት ካለቀ ዘመኑ። ግን ደግሞ ከኛ ጋር ይኖራል የሙፍቲ ዑመር ቃል ነገረ ኪዳኑ። ዛሬም እንላለን ሰዎች ሆይ ሰው ሆኑ። ሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ውሉን የቀራችሁ በሸዋ ከተማ ያገር ዋርካ ሲወርቅ ከቶ ምን አላችሁ? የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አሸልበዋል። ወዳጃቸው የገነቴው ብርሃን ተጨፈኑ ሲል ሁነቱን በውስጥ ወይራ ቃላት ገልጾታል። ወሎዮ ሼህ ዑመር ኢድሪስ ደመቀ ታላቁ መንፈሳዊ መሪ ወደ ቀጣዩ ዓለም መሸጋገራቸው ብዙዎችን አስደንግጧል። ሀገራችን ታላቅ አባት አጥታለች። ሐዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም የሚለውን የኡስታዝ አቡበክር አህመድን ማጽናኛ ቃል ተውሰን የህይወት ታሪካቸውን በጨረፍታ እንዳስሳለን። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ሚዲያ ከሙፍቲ ቅሬታ ጋር በተገናኘ ስማቸው ደጋግሞ የተነሳው ኡስታዝ አህመዲን ጀበልን ጨምሮ የአሁኑ የመጅሊስ ፕሬዝዳንት ሀጂ ኢብራሂም ቶፋም ስለ ሙፍቲ ህልፈት የተሰማቸውን ተንፍሰዋል። ከጠቅላይ ሚኒስትር አብይ አህመድ እስከ ቴዲ አፍሮ ለሙፍቲ ህልፈት የሀዘን መልእክት በአራቱም አቅጣጫ ሰላማችን የተከበረ ይሁን። ሁልጊዜ ሀገራችን በደስታ ትኑር፣ እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። የሀገር ሰላምና አንድነት አደጋ ላይ መውደቁ ደጋግሞ የቆረቁራቸው እንደነበር ካንደበታቸው የሚወጡ ነፍስ የሚያለመልሙ ቃላት ምስክር የሆኑላቸው የሀገሬው ዋርካ ማን ናቸውም? ሀጂ ዑመር ኢድሪስ ደመቀ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው መወለዳቸውን የህይወት ታሪካቸው የሚያስረዳው።
ገና በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ላይ ተናግረዋል። ሐጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን ወይም መምህራቸውን በመፈለግ እንደነበርም ታሪክ ያስረዳናል። እዚህ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደግሞ ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለዋቸው ተንከራተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ሀቢብ ስለተረዱ በአንዋር መስጂድና በመስጂደ ኑር እንዲያስተምሩ ተመደቡም። ሐጂ ዑመር ግማሽ ቀኑ ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ ደግሞ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ እውቀት አጠር ግጭቶችን በመፍታትም ሙፍቲ ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከልም አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበርም ነበሩ። ሙፍቲ ሐጂ ዑመር ኢድሪስ ደመቀም ተጎሳው ሌላ ያለ ነው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንደው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሀይም ነው ያወቀው ሰው መሀይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታሩ አለ። ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ይህ ከሙፍቲ አይረሴ ንግግሮች መካከል ነው። ሐጂ ዑመር የተመነዘረ ለነፍስ ስንቅ የሚሆን ረብጣ ምክርና ተግሳጽን አውርሰውን አልፈዋል። ከሁሉም በላይ ሰው መሆን ያለውን ዋጋ የፈጣሪያቸውን ቃል አጣቅሰው አደራ ይላሉም። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዞናል። አንዱ አንዱን መግደል የሰው ልጆች ባህሪ ባለመሆኑ ሊቆም ይገባል። እንደ ሃይማኖት አባትነቴ ሰላም እንዲሰፍን እንዲሁም መገዳደልና መጫረስ እንዲበቃ እማጸናለሁ እያሉ የገነቴው አድባር ይቀጥላሉ። ሼህ ዑመር ገነቴም ሐጂ ዑመር ከ3 ዓመታት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ሽኝት ወቅት የሰው ልጅ መከበሪያው መልካም ጠባይ ነው ካሉ በኋላ ኢትዮጵያውያን ሃይማኖት ሳይለዩ ለሰላም የሚሆን ጠባይ እንዲያጎለብቱ አሳስበዋል። ኢትዮጵያ ሕዝብ በአጠቃላይ ክርስቲያኑም እስላሙም እንድንዋደድ፣ እንድንከባበር፣ ጠብን እንድንተው፣ ማፈናቀልን እንድንተው፣ ግድያን እንድንተው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት የመሩ ሲሆን ከዚያ በኋላ በተካሄደ የአመራር ምርጫ ከኃላፊነት መነሳታቸው ይታወቃል። በዚህ አመራር ለውጥ ሰሞን ታዲያ ከመጅሊስ መሪነት ተገፍተዋል የሚሉ አካላት ለሙፍቲ ካላቸው ፍቅርና አክብሮት የተነሳ ጭምር ቅሬታቸውን ሲገልጹ ነበር። ምንም እንኳን የዛሬው መሰናዶ በመጅሊስ ውስጥ ያለውን ጉዳይ መተንተንና እውነታውን መግለጥ ዓላማው ባይሆንም ከሙፍቲ ጋር ተኳርፈዋል አሊያም ቅር
በቅርበት ተሰኛኝተዋል ተብለው ስማቸው ተደጋግሞ የተጠራው የአሁኑ የመጅሊስ ፕሬዝዳንትና የታሪክ ተመራማሪውም እዚያው ግድምም ያለው ኡስታዝ አህመዲን ጀበል ምን አሉ የሚለውን ለመጥቀስ እንሻለን። ኡስታዝ አህመዲን ጀበል እንዲህ ይላል። አባታችን ሙፍቲ ሀጂ ዑመር ኢድሪስ ወደ ቀጣዩ ዓለም መሻገራቸውን ሰማን። ለዓመታት በጥሩም በመጥፎም ሁኔታ ውስጥ አብረን ሰርተናል። ለህዝበ ሙስሊሙ መልካም ከማሰብ በመነጨም ኢጅቲሃድ የሀሳብ ልዩነት የተንጸባረቁባቸው ጥቂት ሰሞኑንም አሳልፈናል። በመልካም ወዳጅነት በአባትና ልጅነት እየተያየንም አብረን ብዙ ሰርተናል። በግልም ሆነ እንደ ኮሚቴ አባልነትም አብረን ብዙ ተቀማምጠናል፣ ተማክረናል። ዛሬ ሙፍቲ ወደ ቀጣዩ ዓለም ተሻግረዋል። ዱንያና በውስጡ ያለው ሁሉ ጊዜያዊን መሆኑን ደጋግሞ የሚያስታውሰን ሞት እኛንም በየተራ ይጠብቀናል። አላህ ሙፍቲ ሀጂ ዑመርን እዝነቱንና ምህረቱን በማጎናጸፍ በጀነተል ፊርዶስ እንዲመነዳቸው እንለምነዋለን። አላህ ለእኛም መልካም ፍጻሜን ይለግሰን ዘንድ እንማጸነዋለን። እርሳቸውም ወደማይቀረው ዓለም ተሻግረው ከስራቸው ጋር ተገናኝተዋል። በልቦቻችን ቅሬታ ያሉን በሙሉም አውፍ ከማለት ተሻግረን ዱዓ እናድርግላቸው ሲልም ይቅር በማለት የጸሎት ተማጽኖ አቅርቧል። በሙፍቲ ቦታ የመጅሊሱን መሪነት የተረከቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአሁኑ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በዲን እውቀታቸው አንቱ የተባሉ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው። እሳቸውን ማጣት እጅግ ከባድ ነው ሲሉ ሀዘናቸውን ገልጸዋል። ጠቅላይ ምክር ቤታችን ህጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ስራ በታሪክ ሲታወስ ይኖራል ያሉት ሀጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸውን መልፋታቸውንም ገልጸዋል። በዚህ ረገድ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ላበረከቱት ሁሉ ከፍተኛ ክብርና እውቅና ይሰጣል ብለዋል። እሳቸውን ማጣት በእጅጉ ትልቅ ሀዘን ነው ያሉት ፕሬዝዳንቱ ከሙስሊሙ አልፎ በመላው ኢትዮጵያውያን ዘንድ ውዴታን ለማግኘትም የበቁ ታላቅ አሊም እንደነበሩ ይገልጻሉ። የሃይማኖት አባት የሚሰደብበት ወቅት ላይ ነው ያለው። እንዲህ ያለው ብልግና ተየት ነው የመጣው? እንዲህ ያለው ድፍረት ተየት ነው የመጣው? ተየት መጣብን? ተየት መጣብን? የውጭ ጠላት መጣ እንደሚያደማ። እንዴት እስበሳችን እንጋደላለን? እስበሳችን እንዴት አንዱ አንዱን ያፈናቅላል? እስበሳችን ቤቱ እየገባ እንዴት ሰው ያርዳል? ሰው እንዴት ያርዳል? እንደ በግ እንደ እንስሳ። ይሄ የሰው ጠባይ ነው እንዴ? የሰው ጠባይ አይደለም፣ የአውሬ ጠባይ ነው። እንዲሁ ዝም ብሎ ሲሰብኩትም ደግሞ የሚከተል እንስሳ ነው። አእምሮ ያለው ሰው አይደለም። አእምሮ ሲሰጠን እኮ አላህ አእምሮ አቅል ብሎ ማለት ጉዳትንና ጥቅምን ለይተን ልናውቅ ነው። ይሄ ነገር ይጠቅማል፣ ይሄ ነገር ይጎዳል፣ እኔን ይጎዳኛል፣ ይጠቅመኛል፣ ለሀገር ይጠቅማል፣ አገር ይጎዳል። መሪዎችስ ዝም ማለታቸው ምንድን ነው? የሃይማኖት እኮ የጠብ ምንጭ አይደለም። እውቀት የጠብ ምንጭ አይደለም። የተንኮል ምንጭ አይደለም። አሁን ተንኮል የሚፈልቀው ተተማርነው ታወቅነው ሰዎች ነው። እባካችሁ ወንድሞቻችን፣ የፖለቲካም ሰዎች፣ አመራር ላይ ያላችሁ ፖሊሶችም፣ ደህንነቶችም፣ አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል። ወደፊት እንኳ እንጸጸት ነው ምለው። በሙፍቲ ሀጂ ዑመር ኢድሪስ ህልፈት የሀዘን መልእክት ያስተላለፉ